ሰላም ጋይስ እንዴት ናችሁ? የሳይት ሰውና ዩቲዩበር ቃልን ይሄን ቻናል የምታውቁ ሰዎች እንዴት ናችሁ? ዛሬ እንኳን በአዲስ መልክ ነው የመጣሁት፣ በአዲስ ቪዲዮ። ምን መሰላችሁ? ሌላ ዩቲዩብ ቻናል አለኝ በእርግጥ ሞኔታይዝ የሆነ ዩቲዩብ ቻናል እና ይሄኛው ዩቲዩብ ቻናል ደግሞ ዝም ብዬ የቴክ ኢንፎርሜሽን ምናምን የምለቅበት ነው። ያ ትራቭል ነው የትራቭል ቪዲዮ ነውና አንድ ጀስት ለቻናሉን ለእናንተ መንገር አይጠበቅብኝም። ለምሳላችሁ እናንተ ትራቭል ማትወዱ ስለሆነ ሄዳችሁ በገረፍታ ቻናሉን አይታችሁት ከወጣችሁ ቻናሉን ስለሚጎዳው የቻናሉን ዩዘር ኔም አልንገራችሁ። ግን አንድ የትራቭል ቻናል እዚሁ አዲስ አበባ ውስጥ ማለት ነው ትራቭል እያደረኩ ቦታዎችን ማሳየት ምናምን ሞኔታይዝ ሆኖልኛል። ሳላስበው ነው የጀመርኩት። ባይገርማችሁ ሲጀምረው ማለቴ ቪዲዮ ስቀርጽ አይፎን 12 ፕሮ ማክስ ነበረኝ እና ጠፍቶብኝ ነው ማለት በሆነ አጋጣሚ ስልኩን ጠፍቶብኝ ነው እና ተመልሼ አሁን ሆት 9 ይዣለሁ ኢንፊኒክስ ማለት ነውና ከዛ በኋላ የቀረጽኳቸውን ቪዲዮዎች ፖስት ካረኩኝ በኋላ በአይፎኖቹ በጣም ተቀባይነት አገኘና የቀጠልኩት ባይገርማችሁ በዚህ በኢንፊኒክስ ሆት 9 ነው ስልክ ነውና በጣም ነው የሚገርማችሁ። ሰው በጣም ነው የሚያየው፣ በጣም ኢንጌጅመንት አለው። አሁን ኦልሞስት ወደ 3000 ምናምን ሰብስክራይበር ደርሷል እና ዲያስፖራዎች ናቸው እንትኖች የሚያዩልኝ ማለት ነው። በብዛት የሚያዩት ዲያስፖራዎች ናቸውና ቻናሉ በጣም ጥሩ እየሰራ ነው እና እኔ ምን እየሰራሁ ነው? ሳይት ኢንጂነር ነኝ። ጎን ለጎን ከዩቲዩብ ቻናሉ ጎን ለጎን ትሬድ አደርጋለሁ። ትሬድ ስላችሁ ክሪፕቶ ትሬድ፣ ፎሬክስም ትሬድ አደርጋለሁ እና በእርግጥ ፎሬክስ ትሬድ አደርግ ነበር ግን ሞር በቃ አሁን የተረዳሁት ስለ ፎሬክስ ምንም እንደማላቅ ነው። በቃ ምንም አላቅም ማለት ነው፣ ገና ነኝ እና ጆርኒን ከአሁን በኋላ የጀስት ባይናንስ ላይ በደንብ ትሬድ አደርጋለሁ። ጀስት አገኛለሁ በደንብ እና ምን አሰብኩኝ ባይናንስ ላይ እንዴት ትሬድ እንደማደርግ እና ባይናንስ ላይ ክሪፕቶችን ትሬድ አድርጌ አይፎን እስክገዛ ድረስ ወይ አይፎን 11 ወይ አይፎን 12 ፕሮ ማክስ እስክገዛ ድረስ ፕሮ ማክሶችን እስክገዛ ድረስ ያለኝ ጆርኒን ምን አሰብኩኝ እዚሁ ዩቲዩብ ላይ መጫን አሰብኩኝ። እንዴት ትሬድ እንደማደርግ ፎሬክስ ትሬድ ደግሞ ሳነብ ሳጠና ከምን ምን ላይ እንደማጠና ምን እንደማነብ ምናምን ያለውን ሂደት በጠቅላላ እየቀረጽኩኝ በኢንፊኒክስ ስልኬ ማለት ነው። ጀስት በቃ ከዜሮ በሉት ከዜሮ ይሄን ዩቲዩብ ቻናል እና ፎሬክስ አንድ ፈንድድ አካውንት እስካልፍ ድረስ ዩቲዩብ እንትን ላይ ደግሞ ባይናንስ ላይ ደግሞ አይፎን 12 ፕሮ ማክስ ወይም 30 ፕሮ ማክስ እስከገዛ ድረስ የማረገውን ትሬድ የማረገውን ሂደት ሙሉ በጠቅላላ እዚህ ዩቲዩብ ቻናል ላይ ፖስት ማድረግ አስቤ ነውና የሚመቻችሁ ከሆነ እንደዚህ አይነት ነገር ጆርኒ ማየት የምትወዱ ከሆነ ሰብስክራይብ አድርጉ። ያው አብዛኛውን ጊዜ የማሳልፈው ሳይት ነው፣ ሳይት ላይ ነው። ራሱ የሳይት መኪና ውስጥ ነው ያለሁት እና ብቻ እንደዚህ አይነት ነገር የሚመቻችሁ ሌላም ስራ ኖሯችሁ እንደዚህ አይነት ነገር ጎን ለጎን ማስኬድ ያቃታችሁ ሰዎች ካላችሁ በቀላሉ ከሬ ትማራላችሁና ሰብስክራይብ አድርጋችሁ ቆዩን። በቀጣይ ቪዲዮ እንገናኛለን። ቻው።